እንደዚህ ብለህ ስትጠራኝ ደስ አይለኝም። ዶጮ፣ ቀጮ፣ ባርች ምናምን አሉ አይደል የሰፈር ስሞች። እንደዚህ ብለህ ስትጠራኝ ደስ አይለኝም በሉኝ። What's going on guys and welcome to Mark English with Abby once again። የዛሬ ቪዲዮ ለጀማሪዎች ነው። ጀማሪዎች አሁናችሁ ቀስ ብላችሁ እንደዚህ ፊታችሁ ሸፈን አድርጋችሁ ወጣ በሉ። ጀማሪዎች ይሄ ቪዲዮ ለእናንተ ነው። እሺ ችግሩ እኮ መሰለህ ትችርዬ እማራለሁ በጣም ይገባኛል፣ ግን የማወራው ሰው ስለሌለ በቃ ይጠፋብኛል። እሱ ነው ሰበብህ። ካሁን በኋላ እሱም አያሳስብህ። እንዴት ውጭ ሀገር ሳትሄዱ እንደ ቦሌ ልጆች በፈረንጅ እንግሊዘኛን ሳትማሩ የግል ትምህርት ቤት ሳትሄዱ በተለይ ደግሞ እንደኔ የክፍለ ሀገር ልጅ ከሆናችሁ እንግሊዘኛን ሊትራሊ ከዜሮ ራሳችሁን አስተምራችሁ አቀላጥፋችሁ መናገር ትችላላችሁ። ሰላም ቤተሰቦች እንዴት ናችሁ? ሰላም ነው አለን። ዛሬ ደግሞ ማቀርብላችሁ ከጓደኞቻችን ወይም ከማንኛውም ሰው ሊሆን ይችላል፣ ከቤተሰቦቻችን ወይም አስተናጋጅም ሊሆን ይችላል። ምን ላምጣልህ፣ ምግብ የሚጠጣ ወይም የሚበላ ምን ላምጣልህ በእንግሊዝኛ ለማለት እንዴት እንደምንጠቀም እናያለን ማለት ነው። አንደኛ would you like something to drink? would you like something to drink? የሚጠጣ ነገር ትፈልጋለህ? would you like something to drink? የሚጠጣ ነገር ትፈልጋለህ ብሎ ለመጠየቅ ይጠቅማል። ሁለተኛ would you like something to eat? would you like something to eat? ይሄ ስናነበው የመጀመሪያው would አለ አይደል? ኤል ሳይለንት ነው። would አንልም ማለት would ነው የምንለው። ከዛ ቀጥሎ you አለ አይደል? ዲ እንደ you ከተከተለ ከዲ በኋላ ምን ብለን ነው የምናነበው? ጂ ነው የምናረገው። would ሳይሆን would you like something to eat ብለን እናነባለን ማለት ነው። ምን ማለት ነው? የሚበላ ነገር ትፈልጋለህ ብሎ ለመጠየቅ የሚበላ ነገር ትፈልጋለህ ብሎ ለመጠየቅ would you like something to eat እንላለን ማለት ነው። ሶስተኛ can I get you something to drink? can I get you something to drink እንላለን። ምን ማለት ነው? can I get you something to drink? የሚጠጣ ነገር ላቅርብልህ፣ ምን ላቅርብልህ እንደማለት ነው። የሚጠጣ ነገር ላምጣልህ ማለት ነው። can I get you something to drink? የሚጠጣ ነገር ላምጣልህ ብሎ ለመጠየቅ ይህን እንጠቀማለን። ወደ ቀጣይ እንሄዳለን። አራተኛ do you fancy something to drink? do you fancy something to drink? የሚጠጣ ነገር ትፈልጋለህ እንደዛ እንደማለት ነው። do you fancy something to drink? something ሳይሆን እናነበው something ብለን እናነባለን መጨረሻ ላይ something to drink የሚጠጣ ነገር ትፈልጋለህ። do you fancy something to drink? የሚጠጣ ነገር ትፈልጋለህ ብሎ ለመጠየቅ እንደዚህ እንጠቀማለን። እስካሁን አራት አየን፣ ብዙ ናቸው። ስለዚህ ከነዚህ ውስጥ እየመረጥን መጠቀም እንችላለን ማለት ነው። do you fancy something to drink? የሚጠጣ ነገር ትፈልጋለህ። አምስተኛ what can I get you? what can I get you? what can I get you ወይም what can I get you ማለት እንችላለን። ምን ማለት ነው? ምን ላምጣልህ፣ ምን ላቅርብልህ ወይም ምን ላምጣልህ፣ ምን ልታዘዝ እንደማለት ነው። what can I get you ምን ላምጣልህ ወይም ምን ላቅርብልህ ማለት ነው። በዚህ መሰረት እስካሁን አምስት አይተናል። ከአምስቱ መርጠን አንድ መጠቀም እንችላለን። የሆነ ሰው ምን ላምጣልህ ወይም ምን ላቅርብልህ፣ የሚጠጣ ምን ላምጣልህ፣ የሚበላ ምን ላምጣልህ ብለን ለመጠየቅ ወይም ትዕዛዙን ለመቀበል እንደዚህ መጠየቅ እንችላለን ማለት ነው። ስድስተኛ what can I bring you? what can I bring you? what can I bring you? ምን ላምጣልህ ወይም ምን ላመጣልህ እችላለሁ እንደዛ ነው። ምን ላምጣልህ እንደማለት ነው። what can I bring you? ላንተ ምን ላምጣልህ። what can I bring you? የሆነ ሰው ተቀምጦ what can I bring you ለሌላ ሰጥተን ለሱ ስንጠይቅ what can I bring you እንላለን። ላንተ ምን ላምጣልህ ማለት ነው ለማለት ስንጠይቅ ማለት ነው። ወደ ቀጣይ ሰባተኛ እንሄዳለን። something to drink ከዛ ጥያቄ ምልክት አለ፣ question mark አለ። ከዛ tea or coffee
የሚጠጣ ምን ትፈልጋለህ ነው ያ something to drink የሚጠጣ አንድ ነገር ሻይ ወይስ ቡና ቲ ኦር ኮፊ ማለት ነው። ሶ እየጠየቅን ነው እዚህ ጋር ማለት ነው ለማቅረብ ጀስት እንዳስተናጋጅም ሊሆን ይችላል ማለት ነው። የሆነ የሚጠጣ ነገር ላምጣልህ እንደማለት ነው። ኩዌሽን ማርክ ስላለ ሻይ ወይ ቡና እየጠየቀ ነው ማለት ነው። የሆነ ነገር ለማቅረብ የሆነ ትዕዛዝ ኢንዳይሬክትሊ ትዕዛዝ እየተቀበለ ነው ማለት ነው። ሶ ትዕዛዝ አጠያየቅ ነው ይሄኛው ማለት ነው። 8ኛ What would you like to have? What would you like to have? What would you like to have? ምን ትፈልጋለህ እንደማለት ነው። ቀላል ነው። ሁላችሁም ተመሳሳይ ነው። ከነዚህ ሁሉ አንዱን መርጠን ወይም ሁለቱን ወይ ሶስቱን መርጠን መጠቀም እንችላለን ማለት ነው። እንዴ ነው እንግዲህ እንግሊዘኛ ምንድነው የምትፈልገው ማለት ነው። What would you like to have? ምንድነው የምትፈልገው? በጣም ቀላል ነው። በዚህ መሰረት እንደዚህ እየተጠቀምን ብዙ አማራጮች አሉ። እንግሊዘኛ ማለት አንድ ቀጥታ ነገር አይደለም፣ ሰፊ ነገር ነው። ስለዚህ ብዙ አማራጮች እንዳሉ አይተን ቀጥታ ያሰብነውን ዳይሬክትሊ መግለጽ የለብንም። ሁሌ ብዙ ሪች መሆን አለብን። ቮካብላሪም ብዙ ማገላለጾች ማለት ነው። ሶ በዚህ መሰረት እናያለን ማለት ነው። 9ኛ What would you like to eat? What would you like to eat? መጀመሪያ what would you like to have ነበር። ያው ምን ትፈልጋለህ ነው። ይሄኛው ደግሞ የሚበላ ነው to eat ስላለ what would you like to eat ምንድነው? ያው የሚበላ ምን ትፈልጋለህ እንደማለት ነው። በጣም ቀላል ነው። ስለዚህ በዚህ መሰረት ምንድነው መብላት የምትፈልገው? ሲምፕል ነው አይደል? what would you like to eat ምንድነው መብላት የምትፈልገው? በጣም ቀላል ነው። ብዙ አማራጮች አሉ። እነዚህ ማወቅ አለብን ማለት ነው። ለእንግሊዘኛ በጣም ይጠቅመናል። what would you like to eat ምንድነው መብላት የምትፈልገው? 10ኛውና የመጨረሻው የዛሬው ኦርደር ወይም ትዕዛዝን እንዴት እንደምንጠይቅ ወይም የትዕዛዝ አቀባበል እንዴት እንደሆነ የምንጠይቅበት ዘዴ 10ኛው ምንድነው? what would you like to drink? what would you like to drink? ያ ተመሳሳይ ከመጀመሪያዎቹ ከአንደኛው ጀምሮ ተመሳሳይ ነው። ይሄ what ተጨመረበት በቃ ይሄ ነው ልዩነታቸው። ስለዚህ ምን ማለት ነው? ምንድነው መጠጣት የምትፈልገው? what ሲሆን ምንድነው ነው ትርጉሙ የሚሆነው ማለት ነው። በቃ በዚህ መሰረት ነው what would you like to drink ምንድነው መጠጣት የምትፈልገው? በጣም ቀላል ነው። አሁን ደግሞ ምንድነው የምናየው? ራስን አዝናና፣ ዘና በል፣ መልካም ጊዜ ይሁንልህ፣ ምን ላቅርብልህ፣ እንዴት አየው ዝግጅታችን፣ ምን ላምጣልህ ምናምን ለማለት የምንጠቀምባቸውና ከዛ እንደዚህ ከተጠየቅን በኋላ እንዴት እንደምንመልስ እናያለን ማለት ነው። አንደኛ enjoy yourself ራስን አዝናና። have a good time መልካም የመዝናኛ ጊዜ። have a nice time መልካም የመዝናኛ ጊዜ። what can I get you ምን ላምጣላችሁ? how is everything going here ሁሉም ነገር እንዴት ነው? እንዴት እየተካሄደ ነው? እንዲህ ብለን መጠየቅ እንችላለን። ምላሽ ደግሞ በኋላ እናያለን። እሺ ቀጣይ is everything okay ሁሉም ነገር ጥሩ ነው? is everything alright ሁሉም ነገር ጥሩ ነው? how is everything ሁሉም ነገር እንዴት ነው? are you enjoying yourself እየተዝናናችሁ ነው? are you having a good time መልካም ጊዜ እያሳለፋችሁ ነው? feel at home እንደ ቤትህ ያው ወይም ይመችህ። ከዛ አሁን ደግሞ እንዴት ምላሽ እንደምሰጥ እንደዚህ ከተባልን በኋላ ምላሽ እንዴት እንደምሰጥ እናያለን። everything is okay ወይም everything is alright ሁሉም ነገር ደህና ነው
ወይም ጥሩ ነው። ኤቭሪቲንግ ኢዝ ፋይን ሁሉም ነገር ደህና ወይም ጥሩ ነው። ኤቭሪቲንግ ኢዝ ኩል ኤቭሪቲንግ ኢዝ ኩል ሁሉም ነገር ሰላም ነው። I'm really enjoying myself. I'm really enjoying myself. ራሴን እያዝናናው ነው። I'm having a nice time. I'm having a nice time. ጥሩ ጊዜ እያሳለፍኩ ነው። It's a good place. It's a good place. ጥሩ ቦታ ነው። I've never had this much fun before in my life. I've never had this much fun before in my life. እስካሁን ድረስ በህይወቴ እንደዚህ ተደስቼ አላውቅም። I would like to ride a horse. I would like to ride a horse. ፈረስ መጋለብ እፈልጋለሁ። እንዲህ ያን ሀሳባችንን እንገልጻለን ማለት ነው። Everything is alright እንደዚህ I've never had this much fun before in my life. እስካሁን ድረስ በህይወቴ እንደዚህ ተደስቼ አላውቅም ያን መግለጽ እንችላለን። የዛሬው ትምህርት ይሄ ይመስላል። ቪዲዮ እንዳችሁታል ብዬ አስባለሁ። ልክ እዚህ ቁጭ እንዳላችሁ ያሰብኩ ነው የሰራውኝ ያለሁት። ማአት ቪዲዮ ገና ይመጣላችኋል። እናንተ ብቻ በደንብ ተማሩ፣ ፕራክቲስ አድርጉ። ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ።